አምስት የህፃናት አፍንጫ መታፈንን ለመቀነስ የሚረዱ መንገዶች። የአፍንጫ መታፈን በህፃናት ላይ የተለመደና ለወላጆችም አንዱ አሳሳቢ ጉዳይ ነው። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው እንግዲህ የህፃናት አፍንጫ መታፈን በተለያየ መንገድ ሊከሰት ይችላል። አንደኛው ጉንፋንን ተከትሎ ሊሆን ይችላል። ሁለተኛው ደግሞ ከአለርጂ ጋር ተያይዞ ሊመጣ ይችላል። ሌላው ደግሞ ደረቅ የሆነ የአየር ጸባይ የአፍንጫ መታፈንን ሊያባብስ ይችላል። ስለዚህ ወላጆች ይህንን የአፍንጫ መታፈንን በቤት ውስጥ ህፃናትን ለመርዳት ማድረግ የሚችሏቸው 5 መንገዶች። አንደኛው የአፍንጫ ጠብታ ወይንም ደግሞ የአፍንጫ ስፕሬይ መጠቀም ነው። የአፍንጫ ጠብታ ወይንም ስፕሬይ በህፃናት አፍንጫ ላይ አንዳንድ ጠብታ ወይንም ደግሞ አንዳንድ ስፕሬይ በማድረግ በቀን ውስጥ በየ4 ሰዓት ወይም በየ6 ሰዓት ልዩነት በማድረግ የአፍንጫ መታፈንን መቀነስ ይችላሉ። ሌላ ሁለተኛው ደግሞ ወላጆች ማድረግ የሚችሉት ይህንን የአፍንጫ ጠብታ ወይንም ስፕሬይ ከተጠቀሙ በኋላ አፍንጫው ከራሰ በኋላ በአፍንጫ መምጠጫ ወይም ናዛል አስፓይሬተር ወይም ሚውከስ ኤክስትራክተር በመጠቀም አፍንጫቸውን ለማጽዳት መሞከር ነው። ይህ ሁለተኛው አፍንጫቸውን ለማጽዳት የሚጠቀሙበት መንገድ ነው። ሌላው ሶስተኛው እንግዲህ በቤት ውስጥ ለምሳሌ ሂሚዲፋየር የጭስ የሚተፋ ማሽን ወይም ሂሚዲፋየር ካልሆነ ደግሞ ስቲም በመጠቀም የአፍንጫ መታፈንን ለመቀነስ ያግዛል። የሻወር ጭስ እንደ ስቲም ሊያገለግል ይችላል። ወይም ደግሞ ፎጣን በሙቀ ውስጥ በመክተት እንዲሁም ደግሞ በመጭመቅ ወደ ህፃናት ፊት ላይ ቀረብ አድርገው በማስቀመጥ ስቲሙን እንዲያገኙ ማድረግ ይቻላል። ይሄ ሶስተኛው መንገድ ነው። ሌላው አራተኛው ደግሞ የህፃናትን አተኛኘት ማስተካከል ነው። ፖዚሽናቸውን ማስተካከል ነው። ህፃናትን በሚያስተኙበት ሰዓት ከፍ አድርገው ማስተኛት አፍንጫ ላይ የሚጠራቀመው ፈሳሽ እንዲቀንስ በማድረግ የአፍንጫ መታፈንን ለመቀነስ ያግዛል። ሌላውና አምስተኛው አፍንጫ መታፈንን ለመቀነስ የሚጠቅመው መንገድ እንግዲህ በቂ የሆነ ፈሳሽን ለህፃናት መስጠት ነው። በቂ የሆነ ፈሳሽን በሚወስዱበት ሰዓት የወፈረው የአፍንጫ ንፍጥ እንዲቀጥን ያደርጋል። ይህም የአፍንጫ መታፈንን ይቀንሳል። ከ6 ወር በታች ላሉ ህፃናት ቶሎ ቶሎ ማጥባት ወይንም ደግሞ ወተትን መስጠት፣ እንዲሁም ደግሞ ከፍ ላሉ ህፃናት ከ6 ወር በላይ ላሉ ህፃናት ሾርባ፣ ወተት በመስጠት ይህንን ፈሳሽ ቶሎ ቶሎ በሚወስዱበት ሰዓት የአፍንጫው መታፈን እንዲቀንስ ያግዛል። አመሰግናለሁ።